ሰላም እንዴት አላችሁ? ማይክ ነኝ ከሱፐር ሲኪዩሪቲ ሶሉሽን። ዛሬ እንደተለመደው በአዲስ ቪዲዮ ተገናኝተናል። ዛሬ የምነግራችሁ ካሜራ ከማስገጠማችሁ በፊት ማሰብ ያለባችሁ ወይም ማወቅ ያለባችሁ ሁለት ትላልቅ ነገሮች አሉ። ስለነሱ ነው የምነግራችሁ። ስለዚህ በመጀመሪያ የምንጀምረው ስለ ቪዲዮ ሪከርደሮች ነው። ከፊት ለፊቴ እንደምትመለከቱት የኤንቪአር እና የዲቪአር ሪከርደሮች አሉ። ሁለቱ ሪከርደሮች የሚያመሳስላቸው ብዙ ነገሮች አሉ። ከነዚህ መካከል አንዱ ሁለቱም ቪዲዮ ሪከርድ ማድረጋቸው ነው። ሁለተኛው ደግሞ ሁለቱም ፕሌይባክ ማሳየታቸው ወይም ወደ ኋላ አድርገን ቪዲዮ መመልከት መቻላችን ነው። ሶስተኛ የሚያመሳስላቸው የገጠምናቸውን ካሜራዎች በአንድ ላይ ስለሚሰበስቡልን ነው። በአራተኛ ደረጃ የሚያመሳስላቸው ከካሜራዎቻችን ጋር መናበብ መቻላቸው ሲሆን በባለ 4 ባለ 8 ባለ 16 32 64 128 ቻናል ወይም መሰኪያ እናገኛቸዋለን። በመቀጠል ልዩነቶቻቸውን እንመለከታለን። ዲቪአር ወይም ዲጂታል ቪዲዮ ሪከርደር የቀረጸውን የቪዲዮ ምስል ፕሮሰስ የሚያደርገው ራሱ ዲቪአር ሲሆን ኤንቪአር ደግሞ የተቀረጸውን ምስል ፕሮሰስ የሚያደርገው ካሜራው ራሱ ነው። ሌላኛው ልዩነቶቻቸው ደግሞ የሚጠቀሙት ካሜራ ሲሆን ኤንቪአር አይፒ ወይም ኢንተርኔት ፕሮቶኮል ካሜራ የሚጠቀም ሲሆን ዲቪአር ደግሞ አናሎግን ይጠቀማል። በሶስተኛነት የሚለያዩበት ኤንቪአር ኢተርኔት ኬብል የሚጠቀም ሲሆን ዲቪአር ደግሞ ኮአክሲያል ኬብል እንደ ገመድ ይጠቀማል። በአራተኛነት የሚያለያያቸው የምስልና የድምጽ ጥራታቸው ነው። የኤንቪአር ሲስተም የምስልና የድምጽ ጥራቱ በጣም ከፍተኛ ሲሆን የዲቪአር ሲስተም ደግሞ የምስልም እንደዚሁም የድምጽ ጥራቱ አነስ ያለ ኳሊቲ ነው። በዋነኝነት ኤንቪአር እና ዲቪአር ሲስተምን የሚለያቸው የዋጋ ነው። የኤንቪአር ሲስተም በዋጋ ከሚሰጠው አገልግሎት አንጻር ወደድ የሚል ሲሆን ዲቪአር ደግሞ በዋጋ ከሚሰጠው አገልግሎት አንጻር ዝቅ ያለ ነው። በመጨረሻ ኤንቪአር እና ዲቪአር ሲስተሞች የሚለያቸው ከጀርባ ያለው የመሰኪያ ነው። ኤንቪአርን ስንመለከት ከጀርባው ይህን ይመስላል። 8 የመሰኪያ ፖርቶች አሉ። መሰኪያውም ላን ፖርት መሰኪያ ሲኖረው፣ ዲቪአር ደግሞ እንደምትመለከቱት የቢኤንሲ መሰኪያ ሲስተም ያለው ነው። ስለዚህ ቻነል ስንል እዚህ ጋር ያሉትን ቆጥረን ያሉትን መሰኪያ እየገለጽን ነው። የኤንቪአር እና የዲቪአር ሲስተሞችን ልዩነትና ተመሳሳይነት እንደዚህ ከተመለከትን መቼ እና የት እነዚህን ሲስተሞች ወይም ሪከርደሮች መጠቀም እንዳለብን እናያለን። ሰላም የሱፐር ሲኪዩሪቲ ቤተሰቦች፣ የዩቲዩብ ቻናላችንን ላይክ እና ሰብስክራይብ እንድታደርጉልን እንጠይቃችኋለሁ። እንደዚሁም በሌሎች የሶሻል ሚዲያ ፕላትፎርሞች ስለምንገኝ በእነሱም ሱፐር ሲኪዩሪቲ ሶሉሽን ብላችሁ እንድትከታተሉን እንጠይቃለሁ። ስለዚህ ቀጥሎ ዲቪአር ሲስተምን ደግሞ መቼ መጠቀም እንዳለብን እንወያያለን። በመጀመሪያ ዲቪአር ሲስተምን የምንጠቀመው ብዙ ገንዘብ ማውጣት በማንችልበት ሁኔታ ላይ ስንሆን ነው። በሁለተኛ ደረጃ ዲቪአር ሲስተም ልንመርጥበት የምንገደድበት ሁኔታ ኦልሬዲ የተገጠመ ኮአክሲያል ኬብል ካለ የዲቪአር ሲስተምን ልንጠቀም እንችላለን። በሶስተኛ ደረጃ ዲቪአር ሲስተምን የምንጠቀመው የምስል እንዲሁም የኦዲዮ ኳሊቲ ብዙ በማንፈልግበት ሁኔታ የዲቪአርን ሲስተም እንጠቀማለን። በመቀጠል የኤንቪአር ወይም የኔትወርክ ቪዲዮ ሪከርደርን እንመለከታለን። በመጀመሪያ ደረጃ ኤንቪአርን መጠቀም የሚያስፈልገን ከፍተኛ የምስል እንደዚሁም የድምጽ ጥራት በምንፈልግበት ሁኔታ ስንሆን የኤንቪአር ሲስተምን ብንመርጥ የተሻለ። በሁለተኛ ደረጃ ኤንቪአርን የምንመርጥበት ምክንያት ገመዱ ያልተንዛዛ እንዲሁም ያልተዝረከረከ አሰራር ስንፈልግ ነው። በሶስተኛ ደረጃ ኤንቪአርን የምንጠቀመው አዳዲስ የቴክኖሎጂ ፊቸሮችን በምንፈልግበት ጊዜ ነው። ለምሳሌ የኤአይ ቴክኖሎጂ ወይም የኤአይ ፊቸሮች እንዲኖሩት ከፈለግ፣ እንደዚሁም የሞሽን ዲቴክሽን ስፔሲፊክሊ የሂውማን እንደዚሁም የቪሂክል ዲቴክሽን እንዲኖረው ከፈለግ የኤንቪአር ሲስተምን ልንጠቀም እንችላለን። ስለዚህ በዋነኝነት የኤንቪአር እንደዚሁም የዲቪአር ሲስተሞች ልዩነታቸውና አንድነታቸው እነዚህ ናቸው። ስለዚህ የኤንቪአር ሲስተምን ሞር ሞደርን ቴክኖሎጂ የምንፈልግ ከሆነ ብንጠቀመው ሰጀስት አደርጋለሁ። እንደዚሁም የኤንቪአር ሲስተም እንደዚሁም የዲቪአር ሲስተምን ደግሞ ምናልባት ኮስትን ሬዲዩስ ማድረግ የምንፈልግ ከሆነ እንደዚሁም ብዙ አዳዲስ ፊቸሮችን የማንፈልግ ከሆነ
ልንጠቀማቸው እንችላለን። ስለዚህ የዛሬ ቪዲዮአችን ይሄንን ይመስላል። የተማራችሁበት እንደሆነ ተስፋ አድርጋለሁ። ቀጣይ ቪዲዮአችንን ለማግኘት ላይክ እና ሰብስክራይብ እንድታደርጉ ሰጀስት አድርጋችኋለሁ። መልካም ጊዜ